የድል ማግስት ላይ ብዙ ፈተና አለ፣ ብዙ መከራ አለ፣ ብዙ መያዝ አለ። ብዙ ጊዜ ኤልያስ 450 ነቢያትን ከገደለ በኋላ ወይ ደግሞ ካስገደለ በኋላ በቂሶን ወንዝ እንዲገደሉ ካረገ በኋላ ኤልዛቤል መጣችና ዛተችበት ይላል። ከዛ በኋላ ያ አምሳና አምሰለቃ ሆነ ሁለት ጊዜ ከሰማይ እሳት ጠርቶ ያስበላ 450 ነቢያት ፊት ለፊት ቆሞ የተወራረደ ኤልያስ በአንዲት ኤልዛቤል ዛቻ እኔ ከአባቶቼ አልበልጥም እባክህ ውሰደኝ ብሎ እግዚአብሔርን ስለምን እናያለን። እና ከዛ ፈርቶ እንደውም ሸሽቶ ወደ በጣም ሩቅ መንገድ ሄዶ በክትክታ ዛፍ ስር ከተኛ በኋላ እግዚአብሔር መጣና እንደዚህ ይላል፣ ኤልያስ ሆይ ከዚህ ምን ትሰራለህ ብሎ ስጠይቀው እናያለን። ስለዚህ ተመለስ ስለው እናያለን። ይሄ ብቻ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ከጾሜ ከጸለየ በኋላ ፈታኝም ቀርቦ ፈተነው ይላል ማቴዎስ 4 ላይ ስንመለከት እና ከ40 ቀን ጾምና ጸሎት በኋላ ፈታኝም ቀርቦ ፈተነው ይላል። እና ብዙ ጊዜ ከድል በኋላ ከስኬት በኋላ ብዙ ጊዜ የሚመጡ ፈተናዎች አሉ እና የችግሩን ጊዜ እንችላለን። ከስኬት በኋላ የምትመጣው ፈተና ግን አትቻልምና ትንሽ ከባድ ናት። ስለዚህ ማስተዋል ያስፈልገናል ማለት ነው። ማስተዋል አለብን። ከድል በኋላ ከመልካም ነገር በኋላ ከማግኘት በኋላ ከመበልጸግ በኋላ የሚመጡ ነገሮች ትንሽ ከባድ ናቸው። ስለዚህ እሷን ለማለፍ ማስተዋል የሚባል ነገር አለ። ማስተዋል ያስፈልገናል ማለት ነው። ስለዚህ ወገኖቼ ሆይ አስተውሉ፣ አስተውሉ። በሰይጣን ውድቀት በሰይጣን ወጥመድ ውስጥ እንዳትወርቁ አስተውሉ። ትዕቢት እንዳይመጣ፣ ጉራ እንዳይመጣ፣ ዝም ብሎ መነፋት እንዳይመጣ ማስተዋል ያስፈልጋል። እግዚአብሔር ትዕቢተኞችን ይጠላል፣ ለትሑታን ግን ጸጋን ይሰጣል ይላል። በሌላ ቦታ ደግሞ ትዕቢት ውድቀትን ትቀድማለች፣ ትሕትና ግን ክብረትን ትቀድማለች ስለሚል ትዕቢት ከመጣ ውርደት መምጣቱ አይቀርም። ስለዚህ እግዚአብሔር ደግሞ ለትዕቢተኛ ምሕረት እንደሌለው መጽሐፍ ቅዱስ ይናገራል። ምሕረት የለውም። ዲያብሎስ ታበየ እና ዙፋኔን ከደመናት በላይ ያደርጋለሁ አለ፣ በልዑል እመሰላለሁ አለ እና ከዛ በኋላ የነበረበትን ስፍራ ጥሎ አመድ እንዲሆን ከሰማይ ከጣለ ትዕቢተኞችን በጣም እግዚአብሔር እንደሚቃወም መጽሐፍ ቅዱስ አስረግጦ ይናገራል። ናቡከደነፆር 7 ዓመት ሳር ከበላ በኋላ 7 ዓመት ጥፍርን ካወጣ ጭራ አብቅሎ ሳር ከበላ 7 ዓመት ጠል ከወረደበት በኋላ ወደ አእምሮ ስመለስ እንደዚህ ያለ በእውነት እግዚአብሔር ትዕቢተኞችን እንደሚያዋርድ አሁን አወቁ ብሎ ተናገረ። ስለዚህ እግዚአብሔር ትዕቢተኞችን በጣም ያዋርዳል፣ ትዕቢተኞችን በጣም ይቃወማል። ስለዚህ ውድ ወዳጆቼ ይሄንን ምግብ ተጋበዙልኝ። ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።